አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ዶቼ ማሮቼ ፍቅሮቼ እንዴት ናችሁ? ደህና ናችሁ ሆይ? ሰላም ናችሁ ሆይ? እንዴት እያረጋችሁ ነው? ስራ፣ ጤና፣ ምቾት ሁሉ ሰላም ነው? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ የማሳያችሁ ነገር ምን መሰላችሁ? እንግዲህ አበሻም ቢሆን አረቦች አንዳንዱ የሚፋጅ ነገሮች ይወዳሉና የሩዝ ማባያ ወይም የተለያዩ ነገሮች ማባያ እሰራለሁኝ ማለት ነው። ምንድነው እዚህ ጋር ቀይ ሽንኩርት አለኝ፣ እዚህ ጋር ቃሪያ አለኝ፣ እዚህ ጋር እንትን አለኝ፣ ነጭ ሽንኩርት አለኝ፣ እዚህ ጋር ሳላበዛ ቅመሞች አሉኝ፣ እዚህ ጋር ቲማቲም አለኝ፣ እዚህ ጋር ሰልሳና እንትን አለኝ ማለት ነው። እንግዲህ እንዴት እንደሚሰራ ላሳያችሁ ውዶቼ። እናንተ ምግብም አልበላ ካላችሁ ይሄንን እየሰራችሁ ለአረቦቻችሁም ለእናንተም ማባያ ይሆናል። ወደ ስራው እንሂድ። እንግዲህ ጉዶቼ እንደዚህ እየሰራሁ ነው። እንግዲህ ካሁን እናቁላላለን። ከዛ እያቁላላን እያንዳንዱን ሂደቶችን አሳያችኋለሁ። ማሮቼ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ቅመሞቼ ማለት ነው። አብረን ተያይዘን አብረን እንደግ። እዚህ ጋር እንግዲህ ሽንኩርቱን ጎረድ ነው ያደረኩት ማለት ነው። ያው በደንብ በእሳት ስለሚበስል እንደገና ደግሞ እንፈጭዋለን ማለት ነው። ስለሚፈጭ ችግር የለውም ማለት ነው ውዶቼ። ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ በጣም አንዳንድ ልጆች አላችሁ በጣም በቃ ሰው ሲያገኝ ሰው ሲደሰት የሚያስደስታችሁ ልጆች አላችሁ። በጣም አመሰግናለሁ ማለት ነው። አላህ የልብ መሻናችሁን አላህ ያሳካላችሁ፣ እቅዳችሁ አላማችሁ ይሳካ፣ ጤናና እድሜ አላህ ይስጣችሁ ማለት ነው ውዶቼ። ቤተሰቦቻችሁንም አላህ ይጠብቅላችሁ። ለእናት አባቶቻችሁ፣ ለህዝብ ወንድሞቻችሁ፣ ለዘር ማንዘራችሁ እድሜና ጤና ይስጣችሁ እና በቃ ሁላችንም ያለነው በሰው ሀገር ነው። አላህ በቃ የልብ መሻናችንን አሳክቶልን እቅዳችን አላማችን ተሳክቶ ለሀገራችን ያብቃን። ከልጆቻችን ጋር ከቤተሰቦቻችን ጋር ከእናት ወንድሞቻችን ጋር ደስ ይላል። ያው ቤተሰብ በጣም ደስ ይላል፣ ግን ያው የእንጀራ ጉዳይ ነውና ወደ ሰው ሀገር ያመጣን። ኢንሻአላህ እኛም ሀገራችንን ሰላም አላህ ያደርግልን። ሁሉም ነገር ይስተካከላሉ ማለት ነው ኢንሻአላህ። እና ውዶቼ አሁን ይሄን ይመስላል እንግዲህ እያቁላላሁ ነው። ከዛ እያንዳንዳችን ቪዲዮዎች አሳያችኋለሁ ማለት ነው ውዶቼ። እሺ ውዶቼ አሁን ይሄን ይመስላል። አሁን ምን አደርጋለሁ? እዚህ ጋር ዘይትን እጨምራለሁ ማለት ነው ቅመሞቼ። እዚህ ጋር ዘይት እጨምራለሁ ማለት ነው። ባታበዙም ችግር የለውም፣ ምክንያቱም ሲፈጭ ዘይቱን ስለሚደረግ እና ውዶቼ ሰውዬን እንደዚህ ሰርቼ አቅምሾ ማለት ነው በጣም የወደደው እና በጣም ከምላችሁ በላይ ነው። እኔ የማረገው ቃሪያና ነጭ ሽንኩርት ውቅጥ አረግና ሎሚ ጨመቅ አድርጌ ነበር የምሰጠው። ያም ግን በጣም ምግብ ፍላጎት ይጠፍታል። ከአማችሁ በላይ ነው መበሉትና ይሄን የሚመከረው ለቀጭን ሴቶች ናቸው። ምግብ አልበላ ላላችሁ ሴቶች ወይም ወንዶች እንደዛ ይቻላል። ወፍራሞች ግን ያው ምግብ ቀንሱ ማለት ነው። እና ውዶቼ እንግዲህ ይሄን ይመስላል ማለት ነው። ከዛ ምን እንጨምራለን? ቲማቲማችንን ማለት ነው። እሺ ውዶቼ ቲማቲሜን ጨምሬያለሁ ማለት ነው።
ይችን ቲማቲምን እንግዲህ እንዲህ እናረግና ማለት ነው። ከዛ እያንዳንዱን አሳያችኋለሁ ማለት ነው። በደንብ መብሰል አለበት። እሺ በደንብ መብሰል አለበት። ከዛ ትንሽ እንከርነዋለን ማለት ነው። ከዛ ምን እንጨምራለን? እሺ ውዶቼ እንግዲህ ይሄን ይመስላል። ትንሽ በሰል ማለት አለበት። እሺ ውዶቼ እንግዲህ ቲማቲማችን እንደዚህ እየደረሰልን ነው። ከዛ ምን እንጨምራለን? ነጭ ሽንኩርታችንን እንጨምራለን። ያው ባይዘዌ ሁሉንም አጥቤ ነው ያዘጋጀሁት። እሺ ሳታጥቢው ብላችሁ ኮሜንት ላይ እንዳትጽፉ። ያው እንግዲህ ዩቲዩበር ስንሆን ሁሉም ጃሂዝ አድርገን አጣጥበን አስተካክለን ነው እና ይሄን ይመስላል። ከዛ እያንዳንዱን ቪዲዮ ደግሞ አሳያችኋለሁ። እሺ ውዶቼ እና ሁላችሁም እንደዚህ ሞክሩ። አረቦቻችሁ ሞቅ ያለ ነገር የሚፋጅ ነገር የሚፈልጉ ከሆነ አስለምዷቸው። እኔ ጥሩ ለእናንተም ለእነሱም ብታስለምዷቸው የሚበቃቸውን ያህል ወይ ደግሞ ለሙከራ አንድ 2 ቲማቲም እንደ 5 ቃሪያ አድርጋችሁ ሞክራችሁ አሳዩ። አሁን እንግዲህ ዝባውጥች እንዳያር ይሄን ይመስላል። ግን ሰዎች አይወዱም፣ ቅማቅማም እንደዚህ የበዛ ነገር ምናምን አይወዱም እና በትንሿ ነው የሚወዱት። ከዛ ሚክስ እናደርጋለን ቅመሞች። አይዳይ በአንድ እጅ ስራ በአንድ እጅ ደግሞ ካሜራ ጉድ እኮ ነው። አልሐምዱሊላህ ጤና ቢኖረን ነው እንደዚህ እየሰራን ያለ ነው። እና አሁን ደግሞ ምን አደርጋለሁ? ተከታተሉ። እዚህ ጋር ሳላበዛ በትንሿ በቃ ከዛ ሰልሳ አደረኩኝ። እዚህ ጋር እንግዲህ እንደዚህ እናቁላላለን ማለት ነው። ከዛ ከሸብ እናደርጋለን ወዶቼ። ከሸብ እንግዲህ ይሄ ነው። ከሸብ ትንሽ እናደርጋለን። ጠብቁኝ። ከሸብ አደረግን ማለት ነው። ከዛ ሚክስ እናደርጋለን። እሺ ውዶቼ ቅመሞቼ እንግዲህ ያጠብኳትን ቃሪያ ማለት ነው አደረኩኝ ማለት ነው። ከዛ ሚክስ እናደርገውና ይሄን የበላ አባቴ አበሻ ቃሪያና የሚፋጅ ነገር ይብላ እንጂ በሽታ የለብን፣ ስኳር የለብን፣ ደም ግፊት የለብን። እናቴ እንድች እያረሽ የኔ ቆንጆ ሁላ ብይራሽን ጠብቂ። ባይዘወይ ቃሪያ ቫይታሚን እንዳለው ታውቃላችሁ። ነጭ ሽንኩርትም እንደዛው፣ ቲማቲምም እንግዲህ ለደም፣ ቀይ ሽንኩርትም እንደዚህ፣ እነዚህ ሁሉም ቫይታሚን ናቸው። ከዛ ትንሽ እንጠብቃለን ማለት ነው። ትንሽ እሳት መታ ያርገውና እና እነዚህን እቃዎችን እንግዲህ አጣጥባለሁ። ዋቸው እስቲ ማች ናቸው እኮ ቅመሞቼ ጋር
እሺ ውዶቼ እንግዲህ ይሄን ይመስላል። ብስሚላ ጨው ላድርግበት፣ ጨው ላድርግበት። አንሶታል እንግዲህ ጨው አድርጌበታለሁ። ከበዛም አላስቱር ሰለረለው የለውም። ማጅም ደግሞ ትንሽ ነው ያደረኩትና ጨው የለውም። ይህ ቤት ደግሞ ባይዘውል ተቀማም እልቅ ምን ይወዳሉ ታላችሁ? ጨው ይወዳሉ ወይ? ጨው በጣም ነው የሚወዱትና ሁላችሁም እየሰራችሁ ሞክሩት። አያውቃትም። እሺ ውዶቼ ለእናንተም ለጤናችሁ። ከዛ በኋላ ምን አደርገዋለሁ? አወጣና ከዛ ይቀዘቅዛል ማለት ነው። ተቀዘቀዘ በኋላ እፈጨዋለሁ። በመፍጫ ካላችሁ፣ የጁስ መፍጫ ካላችሁ፣ የሽንኩርት መፍጫ ካላችሁ አድርጉና ፍጩት ቀዝቀዝ ሲልላችሁ። ከዛ በኋላ እቃውን ላሳያችሁ። ከዛ ጎማ ባይሆን ጥሩ ነው። ቆሻል አላጠብኩትም። ጎማ ባይሆን ጥሩ ነው። እንደዚህ አይነት ግዛዝ ካላችሁ ማለት ነው ምን ታረጉታላችሁ? ዘይቱን እዚህ ላይ ትጨምሩና ከዛ የፈጫችሁትን እዚህ ውስጥ ዶላችሁ ተላጃት ዶሉታላችሁ ማለት ነው። ከዛ አንድ መላጋ ወይ የሻይ መለኪያ መላጋዋን እሷን ማስቀመጥ አለባችሁ። እጅ ታነካው እንደዚህ በበላችሁበት ደጋግማችሁ ታነካው በጣም ነው የሚበላሸውና በጣም የመበላሸት እንትን አለውና ወይ ጽድት ያለ መላጋ እንደዛ አድርጋችሁ እንትን ብሎ ያው ይበላሻል ምግቡና እንደዛ ነው። እሺ ውዶቼ እንግዲህ ጨርሻለሁ ማለት ነው። ብስሚላህ እና ይሄን ይመስላል። ጨርሻለሁ። እንግዲህ መፍጫት ነው የቀረኝ። ድምፅ በጣም ይቅርታሽን ለድምፁ ማለት ነው። በጣም ይቅርታ ሶሪ። ራስ ጨርሻለሁ። አሁን ቅስቅስ ይበልልኝና ከዛ ፈጨዋለሁ። እሺ ውዶቼ ይሄው እንግዲህ አሁን ለፈጨው ነው ማለት ነው። ፈጭቼ ስጨርስ ደግሞ አሳያችኋለሁ ስገለብጥ ማለት ነው። እሺ ውዶቼ አሁን ፈጭቼዋለሁኝ። እንትን ትንሽ አልቀዘቀዘልኝም። ትንሽ ይቀዝቅዝልኝ ማለት ነው። እና ማሻአላህ ተባረካላህ ነው ወላሂ ለአዚም። ይሄንን የቀመሰ ሰው ማለት ነው ወላሂ በልጣችሁ አጨርሱ። አንድ ሳህን ሩዝ ብታቀርቡ ጥርግ ነው የምታረጉት። ከዛ እሺ ውዶቼ ማሮቼ እንግዲህ ይሄን ቅድም ያው ሰራ ያሳያችሁ ነው። ይሄ ደግሞ ዘይቱን ነው። ለምንድን ነው ዘይቱን የምታረጉ ካላችሁኝ እንዳይበላሽ ይረዳናል ማለት ነው። ከዛ በጭልፋ እያረጋችሁ ማድረግ ነው ማለት ነው። እኔ አሁን ትንሽ ቀዝቀዝ ይበልልኝ፣ ምክንያቱ እንትን ብሏል። ይሄ ትንሽ ሙቀት ካለው ይባላሻልና በደንብ መቀዝቀዝ አለበት። ታልቀዘቀዘ ይባላሻል ማለት ነው። ተቀዘቀዘ በኋላ ወደ እቃችን አርገን ወደ ተላጃችን እናስገባለን ማለት ነው። ስለምትከታተሉኝና ላይክ እና ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ። ስለምታበረታቱኝ በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።